ሰላም ሰላም እንዴት ናችሁ? ድና የተከበራችሁ የሚልካና ቲዩብ ተመልካቾች እኔ ደህና ነኝ እግዚአብሔር ይመስገን። የከተፍኩት ሽንኩርት እንደዚህ ድርቅ ብሎልኛል። ነጭ ሽንኩርትና ዝንጅብል ከትፌ ነበር። ከዚህኛው በፊት የነጭ ቅመም አዘገጃጀት ሰርቼ ነበር ቪዲዮ በነጭ ሽንኩርት ፓውደር እና በዝንጅብል ፓውደር እንዲሁም ነጭ አዝሙድ ሄል እና ድንብላል በመደባለቅ ቆንጆ ቅመም ሰርቼ ነበር። ይሄኛው ደግሞ እርጥቡን እንዴት እንደምንሰራ አሳያችኋለሁ ብያችሁ ነበር። እርጥቡን ሽንኩርት ድቅቅ አርጌ ስላይስ አርጌ ከትፌው ደርቆልኛል። በደንብ ነው የደረቀው። ይሄኛውን ፍሪጅ ውስጥ ነው ያደረኩት። ይሄኛውን ደግሞ ዝም ብዬ ቤት ውስጥ ዝርር አድርጌ ያሰጣሁት። ዝንጅብሉም እንደዛው ውጪ ላይ ነው ቤት ውስጥ ነው ያደረኩት። ፀሐይ ያለበት ቦታ ደግሞ ያላችሁ ሰዎች በፀሐይ በአንድ ቀን በሁለት ቀን ሊደርቅ ይችላል። ይሄ በ3 ቀን ነው የደረቀልኝ። ፍሪጅ ውስጥም ደግሞ ካልደረቀላችሁ ቤት ውስጥ እንደዚሁ ማስጣት ትችላላችሁ። አሁን ይሄንን እንዴት እንደማዘጋጀው ደግሞ አሳያችኋለሁ። በጣም ምርጥ ቅመም ነው፣ ተጠቀሙበት። ይሄው ረጋ ባለ እሳት ነጭ አዝሙድ ሄልና ድንብላል አምሽዋለሁኝ። እንደ አማራጭ የምትፈልጉ ከሆነ እንደ አማራጭ ከሙን መጨመር ትችላላችሁ። ሩብ ሻይ ማንኪያ ከሙን መጨመር ትችላላችሁ። በጣም አሪፍ ነው እሱ። እዛኛው ላይ የበፊት ቪዲዮ ላይ አልጨመርኩኝም እና በጣም ቆንጆ ነው። ከሙንም ለጤናችንም ለምግብ ማጣፈጫም በጣም ቆንጆ ነው። ይሄንን በጣም ረጋ ባለ እሳት እንደዚህ ካመስኩት በኋላ አብሬ ደባልቄ እፈጨዋለሁ። እና መጠናቸውን ደግሞ ለመግለጽ ሩብ ኪሎ ነጭ ሽንኩርት ነው የተጠቀምኩት። ዝንጅብሉን ደግሞ በጣም አነስ ያለ 2 ራስ ነው ያደረኩት። ነጭ አዝሙድ 2 የሾርባ ማንኪያ፣ ሄል 1 የሾርባ ማንኪያ፣ ድንብላል 1 የሻይ ማንኪያ፣ ከሙን ሩብ የሻይ ማንኪያ ነው የተጠቀምኩት። ለሩብ ኪሎ ነጭ ሽንኩርት ይሄ ይበቃናል። ነጭ አዝሙዱን መጨመር ከፈለጋችሁ ደግሞ እንደየፍላጎታችሁ 3 የሾርባ ማንኪያ ማድረግ ትችላላችሁ። ምክንያቱም ግማሽ ኪሎ ነጭ ሽንኩርት የምታደርጉ ከሆነ ነጭ አዝሙዱንም እንደዛው መጨመር አለባችሁ። 4 የሾርባ ማንኪያ ቢሆን ነጭ አዝሙዱ እንደዛው ኪሎ በጨመረ ቁጥር ነጭ አዝሙዱንም መጨመር ትችላላችሁ። እና በርከት አርጋችሁ ለማዘጋጀት የምትፈልጉ ከሆነ እንደዛው እየጨማመራችሁበት መፍጨት ወይ ደግሞ መውቀት ትችላላችሁ ቅመማችሁን። ነጭ ሽንኩርቱን ጨምራለሁ እንደዚህ። ዝንጅብሏ በጣም ትንሽ ናት። ሲደርቅ ደግሞ በጣም አነሰ። ሲደርቅ ይኸውላችሁ ሁለት ራስ ነው ያደረኩት። ሲደርቅ በጣም አነሰች። እና ይሄንን ቅመም በእውነት ተጠቀሙበት። ለፈለጋችሁት አይነት ምግብ መጨመር ትችላላችሁ። ቀይ ወጥ ሰሩ፣ አልጫ ሰሩ። በተለይ ላልጫ እንዴት ደስ እንደሚል እንዴት እንደሚጣፍጥ በቃ ቴስቱ ልክ እናቶቻችን የሚሰሩትን ልጆች ሆነን በቃ እኔ እናቴ የምትሰራው ትዝ አለኝ በቃ ቴስቱ ማለት ነው። ምክንያቱም እናቶቻችን በደንብ ያዘጋጃሉ። ቅመም አዘጋጅተውን ብለው ነው የሚሰሩትና በእኛ ጊዜ ደግሞ በጣም ሰንፈናል። እንደዚህ አዘጋጅተን በጣም ጥቂት ሰው ነው አዘጋጅቶ የሚጠቀመውና ወደ ቀድሞ እንመለስ ልላችሁ ፈልጌ ነው። ከዛ ወደ መፍጫ ያደርገዋለሁ። ይሄን ደግመን እንፈጨዋለን። ሽታው እንዴት ደስ እንደሚል
ዋው አገር ቤት ወሰደኝ ሽታው በእውነት እንደዚህ በዓል ሲደርስ አገር ቤት ቅመሙ ምኑ የሚወቀጠው እንትን ሚጥሚጣው ቅመሙ ምናምን እንደዚህ ሲወቀጥ የሚሸታው በቃ የአገር ቤት የበዓል መዳረሻ ሽታው ምናምን በጣም በቃ እሱ መጣብኝ። ውይ እንዴት ደስ እንደሚል ይሄንን በቃ ዱለት ስትሰሩ ቅቅል ስታረጉ ለማንኛውም እንትን ይሆናችኋል ተጠቀሙበት። በሙቀጫ ስትወቅጡት ደግሞ በደንብ ይደቃል። የእጅ ሙቀጫ በተለይ የብረት ሙቀጫ ወይ የድንጋይ ሙቀጫ ከሆነ በደንብ ድቅቅ ብሎ መፈጨት ይችላል መውቀጥ ይቻላል። በዛ መውቀጥ ትችላላችሁ። አሁን ይሄኛው ወደ መጨረሻ አካባቢ የሚቀረው በደንብ ላይ ደቅልን ይችላልና ካገኘን ኮረት ጨው ጨምረን አብረን መውቀጥ ወይም አብረን መፍጨት እንችላለን። እንደዚህ አድርገን ኮረት ጨው እንጨምርበትና አብረን እንፈጨዋለን። ይሄ ይቀርውን ይሄ መጨረሻውን ሩቤሹን የሾርባ ማንኪያ ጨው ጨምሬበታለሁ። ኮረት ጨው የለኝም ደቃቁን ያለኝ እናንተ ካገኛችሁ ኮረቱን ጨምራችሁ አብራችሁ ፍጩት። ይሄው እንደዚህ ደቋል። ጨው ካረኩበት በኋላ አሁን ያኛውን መጀመሪያ ፈጫውትን አብሬ ጨምርና እፈጫዋለሁ አንድ ላይ ደባልቄ። ይሄው እንደዚህ ደቋል። በደንብ ሆኖ ጥሩ ሆኖ ነው የተፈጨው። ዋው ሽታው ይሄም በደንብ ድቅቅ ብሎ ተፈጭቷል። እንደዚህ ተዘጋጅቷል። እንግዲህ እቃችን የቅመም እቃ ውስጥ ማድረግ ከፈለግን እንደዚህ የቅመም እቃችን ውስጥ አድርገን ማስቀመጥ እንችላለን። አየር ነፋስ በማያገኘው እቃ ውስጥ እንደዚህ ማስቀመጥ እንችላለን። ለዛሬ ያዘጋጀውላችሁ እንግዲህ ይሄ ነበረ። በቀጣይ ጊዜ ደግሞ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ከወደዳችሁት ደግሞ ላይክ ሼር እያደረጋችሁ ላይክ በማድረግ ሼር በማድረግ ለሌሎች እንዲዳረስ አድርጉልኝ። ለወዳጅ ለዘመዶቻችሁ በጣም ምርጥ ነገር ስለሆነ አዳርሱልኝ። መልካም ጊዜ ይሁንላችሁ።